ዛሬ የምንመለከተው ከመልካም ማንነታቸው ጀርባ ድብቅ አስፈሪና አስነዋሪ ተግባርን ሲያከናውኑ የነበሩ ሰዎችን ነው። ይሄኛው ከ400 በላይ የወሲብ ቪዲዮዎች ሲያዙበት፣ ይሄ ደግሞ በፍቅር ስም በርካቶችን ገሏል፣ ብዙዎችንም አጭበርብሯል። እሱ ግን የለየለት ሀብታም ሊሆን ችሏል። ሁለቱም የተለያየ አመራር ላይ ነበሩ ናቸው። እንመለከታቸዋለን። የመጀመሪያው ባለታሪካችን ባልተዛር አባንግ ንጎንጋ ይባላል። የዚህ ሰው ተግባር ዓለምን ያስገረመና የብዙዎችን ሕይወትም ያመሰቃቀለ ነበር። በአንድ ጀንበር ከ400 በላይ የወሲብ ቪዲዮዎች ኢንተርኔት ላይ ተለቀው የአንድን ሀገር መንግስት ሙሉ በሙሉ ሊያናውጡ ይችላል ብላችሁ ታስባላችሁ? ይህ በፊልም የታየ ታሪክ አይደለም። በቅርቡ በአፍሪካዊቷ ሀገር ኢኳቶሪያል ጊኒ የተከሰተ እውነተኛና አስደንጋጭ ክስተት እንጂ። ቪዲዮቹም ተራ የወሲብ ቪዲዮዎች አልነበሩ። የብዙ አመራሮችን፣ ታዋቂ ሰዎችን እንዲሁም የሀገሪቱን ፖለቲካ ትልቅ ቀውስ ውስጥ የከተቱ እንጂ። እንዲህ አይነት ነገር እንዴት ሊፈጠር ቻለ? ሰውየው በቅጽል ስሙ ቤሎ እየተባለ ሲታወቅ ባልተዛር አባንግ ንጎንጋ ሙሉ ስሙ ነው። ባልተዛር ኢኳቶሪያል ጊኒ ውስጥ ተራ ሰው አልነበረም። እጅግ ተወዳጅነት ያለው በሁሉም ዘንድ የሚደመጥና የሚከበር የሀገሪቱ የብሔራዊ ፋይናንስ ምርመራ ኤጀንሲ ANIF ዋና ዳይሬክተር ነበር። ይህም ብቻ አይደለም፣ ሀገሪቱን ለበርካታ እየመሩ ያሉት ፕሬዝዳንት ቴዎዶር ኦቢያንግ የወንድም ልጅ ነው። አንዳንዶች ባልተዛር ስልጣኑን ያገኘው የፕሬዝዳንቱ የወንድም ልጅ ስለሆነ ነው ይላሉ። ባልተዛር በዚህ ስልጣኑና በቤተሰባዊ ትስስሩ ምክንያት በአገሪቱ ውስጥ ማንም ሊነካው የማይችል ከፍተኛ የገንዘብ አቅም ያለው ሀብታም እንዲሁም ከፍተኛ የፖለቲካ ኃይል ያለው ሰው ነበር። ነገር ግን ከዚህ ስልጣኑ ጀርባ ማንም ሰው ያልጠረጠረው እጅግ ምስጢራዊ ሕይወትን ይመራ ነበር። ከዚያም በአንድ ቀን የሀገሪቱ የደህንነት አካላት ባልተዛርን በትልቅ የፋይናንስና የመንግስት ገንዘብን ያላግባብ በመጠቀም ወንጀል ጠረጠሩት። ቀጥለውም ባልተዛርን በቁጥጥር ስር አውለውት ቤቱንና ቢሮውን ሲፈትሹት በባልተዛር ስልክ፣ ኮምፒውተርና ሃርድ ድራይቮች ላይ ያገኙት ነገር በጣም አስደነገጣቸው። ፖሊሶችም በባልተዛር ስልክና ኮምፒውተር ላይ የጠፉትን የሀገሪቱ የገንዘብ መረጃዎች እናገኛለን ብለው ሲጠብቁ ያገኙት ነገር ግን ያልጠበቁት ሀገሪቱን ሊያተራምስ የሚችል ነገርን ነበር። ያገኙትም ነገር በራሱ ባልተዛር የተቀረጹ ከ400 በላይ የሚሆኑ የወሲብ ቪዲዮዎችን ነበር። ቪዲዮዎቹ የተለያየ ይዘት ያላቸው፣ ራሱ ባልተዛር ከተለያዩ ሴቶች ጋር የወሲብ ድርጊትን ሲፈጽም ይታያል። ይባስ ብሎም በቪዲዮ ላይ ያሉ ሴቶች ማንነታቸው ሲጣራ ድንጋጤውና ቁጣው ይበልጥ በረታ። በቪዲዮ ላይ ያሉት ሴቶች ተራ ሰዎች አልነበሩም። እንዲያውም የሀገሪቱ ከፍተኛ ሚኒስቴሮች ሚስት፣ የጦር ጀነራሎች ባለቤቶች፣ የራሱ የሀገሪቱ ፕሬዝዳንት የገዛ ሴት ልጆችና የቅርብ ቤተሰቦቹ እንዲሁም የሀገሪቱ ታዋቂ ሴት ባለስልጣናት ነበሩ። በነገራችን ላይ ባልተዛር የሀገሪቱ ፕሬዝዳንት የወንድም ልጅ ነበር። ይባስ ብሉ አብዛኛዎቹ ቪዲዮዎች የተቀረጹት በመንግስት መስሪያ ቤት ውስጥ እሱ በሚመራው የፋይናንስ ምርመራ ቢሮ ጠረጴዛ ላይ ነበር። እነዚህ ቪዲዮዎች እንዴት እንደሆነ ባልታወቀ መልኩ በድንገት አምልጠው ኢንተርኔት ላይ ተለቀቁ። ከተለቀቁ በጥቂት ሰዓታት ውስጥ የኢኳቶሪያል ጊኒ ማህበራዊ ሚዲያ በእነዚህ ቪዲዮዎች ተሞላ። ቪዲዮዎቹም እንደ ሰደድ እሳት ተሰራጩ። በዚህ ጊዜ የሀገሪቷ መንግስት ትልቅ ድንጋጤ ውስጥም ወደቁ። ቀጥሎም የቪዲዮዎቹ ስርጭት ለመግታት ሲባል የሀገሪቱ ቴሌኮም መስሪያ ቤት በመላው ሀገሪቱ የዋትስአፕ፣ ቴሌግራም እና ፌስቡክ ኔትወርኮች ላይ ከፍተኛ እገዳና የፍጥነት ቅነሳን አደረገ። ይህ ክስተት የሥነ ምግባር ጉድለት ብቻም አይደለም፣ ትልቅ የሀገርን ደህንነትና ገጽታ ስጋት ላይ የሚጥል ተግባር እንጂ። ለዚህም አንዱ ምክንያት በቪዲዮዎቹ ምክንያት የሀገሪቱን ከፍተኛ ምስጢር የያዙ ሚኒስቴሮች እና ጀነራሎች በትዳራቸው ላይ በተፈጸመው ክህደት ምክንያት እርስ በርስ መጣላትና በመንግስት ውስጥ መከፋፈል ጀምረው ነበር። ባልተዛርም ወዲያውኑ ከስልጣኑ ተባሮ በአሁኑ ጊዜ በከፍተኛ የሙስና ወንጀል እንዲሁም የመንግስት መስሪያ ቤትን ለግል ፍላጎት በመዋልና በስም ማጥፋት ወንጀሎች ተከሱ በከፍተኛ ክትትል ስር ሆኖ ምርመራ የተደረገለት ይገኛል። መንግስትም ከዛን ጊዜ በኋላ በቢሮ ውስጥ ማንኛውም ቪዲዮ ሲቀርጽ የተገኘ የመንግስት ሰራተኛን ሙሉ በሙሉ ከስራ እንደሚያባርር አዲስ ህግ አጸደቀ። ሌላ በዚህ ቪዲዮ የምንመለከተው ብዙ ሰዎች የሚወዱት በሺዎች የሚቆጠሩ ተከታዮችን ያፈራ በማህበራዊ ሚዲያዎች ላይ ስለ ሰላም፣ ስለ ፍቅርና ስለ ህይወት በሚናገር ጥቅሶች የምንወደው 93 ዘመናዊና የቅንጦት የሆኑ ሮልስ ሮይስ መኪኖች ያሉት ነገር ግን ከጀርባው ትልቅ ሚስጥርን የያዘ በርካቶችን የጨረሰ ጨካኝ ስለሆነው ኦሾ ነው። ኦሾ ማን ነው? በዝርዝር የምናየው ይሆናል። ኦሾ ትክክለኛ ስሙ ቻንድራ ሞሃን ጄን ይባላል። በህንድ ውስጥ እጅግ ጎበዝ የሆነ የፍልስፍና መምህርና ተናጋሪ የሆነ ሰው ነው። የነባር ሃይማኖቶችን ህጎች በመቃወም አዲስ አይነት መንፈሳዊ አስተምሮ ማስተማር ጀመረ። እንደ ሌሎቹ የህንድ ሃይማኖቶች ደህንነትን ሳይሆን ሀብትን፣ ነፃ ፍቅርን ያበረታታ ነበር።
በመሆኑም በዓለማችን ላይ ያሉ በሚሊዮን የሚቆጠሩ ምዕራባውያን ተከታዮቹ ሆኑ። በጊዜው በህንድ መንግስት ከፍተኛ ጫና ስለበረታበት ኦሾና ተከታዮቹ ሙሉ ንብረታቸውን ይዘው ወደ አሜሪካዋ ኦሪገን ግዛት ተዛወሩ። ኦሪገን ውስጥም 64000 ሄክታር የሚሆን መሬት በከፍተኛ ገንዘብ በመግዛት ከተከታዮቹ ጋር በመሆን በአጭር ጊዜ ውስጥ በረሃማ የነበረውን አካባቢ ወደ ዘመናዊ ከተማ ለወጡት። ከተማውንም ራጅኒሽፑራም አሉት። ይህችም ከተማ የራሷ የሆነ አውሮፕላን ማረፊያ፣ የራሷ ፖሊስ ሰራዊት፣ የገበያ ማዕከላትና ከ15000 በላይ የሚሆኑ ቀይ ልብስ የለበሱ የኦሾ ተከታዮች የሚኖሩበት የተለየች ከተማ ሆነች። ኦሾ እሱ ራሱ አይናገርም ነበር። ሙሉ በሙሉ ኃላፊነት በመስጠት ሀገሪቱን የምታስተዳድረው ከኦሾ በመቀጠል ስልጣን ያላት ማአናት ሺላ የተባለች ሴት ነበረች። ኦሾ ከተከታዮቹ ትልቅ ፍቅር ያለው መሪ ነበር። ተከታዮቹም በተለያዩ ጊዜያቶች ቅንጡ ሮልስ ሮይስ መኪኖችን ያበረከቱለት ነበር። በዚህም የተነሳ ኦሾ 93 የተለያዩ ሮልስ ሮይስ መኪኖች ሊኖሩት ችለዋል። በየቀኑም የተለያዩ መኪናዎቹን እየቀያየረ ቀይ ልብስ የለበሱ ተከታዮቹ መንገድ ላይ ሲዘግዱለት በመሃላቸው በቀስታ ይሽከረከርም ነበር። ነገሮች በሰላማዊ ሁኔታ እየተጓዙ ነበር። ነገር ግን በአንድ ወቅት አሜሪካውያን ገበሬዎች በኦሾ ላይ ተቃውሞ ማንሳት ጀመሩ። አሜሪካውያኑም ይህ የባዕድ አምልኮ ነው በማለት ከሀገራቸው ለማስወጣት ትግልን ጀመሩ። የኦሾ ቀኝ እጅ የነበረችው ሺላ በአካባቢው የሚደረገውን የፖለቲካ ምርጫ አሸንፋ ከተማዋን ሙሉ በሙሉ ለመቆጣጠር ስትል አንድ ዘግናኝ ሴራን አሰበች። በመላው አሜሪካ ያሉ ቤት አልባ የሆኑ ሰዎችን በባቡር ጭና በማምጣት ለእነሱ እንዲመርጡ አደረገች። ነገር ግን ይህ ዘዴ ሊሰራላት አልቻለም ነበር። ቀጥላም በአካባቢው ያሉ የአሜሪካውያን ገበሬዎች እንዳይመርጡና በድምጽ እንዳይበልጧት ለማድረግ ስትል በአካባቢው ባሉ 10 ትላልቅ ሬስቶራንቶች ውስጥ ሳልሞኔላ የተባለ አደገኛ ባክቴሪያ በሰላጣ ላይ እንዲረጭ አደረገች። በዚህም ምክንያት ከ750 በላይ የሚሆኑ አሜሪካውያን በከባድ ህመም ተመርዘው ተኙ። ይህም በአሜሪካ ታሪክ ትልቁና የመጀመሪያው የባዮ ሽብር በመባል ተመዘገበ። ይህን ሁሉ ነገር የምታደርገው ሺላ ብትሆንም ከጀርባ ሆኖ ትዕዛዙን የሚሰጠው የእምነቱ መሪ የሆነው ኦሾ ነበር። የአሜሪካ ፌዴራል ፖሊስ ኤፍቢአይ እና የጦር ሰራዊት ከተማዋን ከበቧት። ፍተሻ ሲደረግም በከተማዋ ውስጥ በሺዎች የሚቆጠሩ ህገወጥ የጦር መሳሪያዎች፣ የሰዎችን ስልክ ለመጥለፍ የሚያገለግሉ መሳሪያዎች እንዲሁም በርካታ መርዞች ሊገኙ ችለዋል። የኦሾ ረዳት ሺላ አምልጣ ወደ አውሮፓ ብትገባም በፖሊሶች ተይዛ እስር ቤት ልትገባ ችላለች። ኦሾም በራሱ የግል ጀት ከአሜሪካ ሊያመልጥ ሲል በፖሊስ ተይዞ ፍርድ ቤት ቀረበ። በመጨረሻም በተደረገ ረጅም ጊዜን በፈጀ እልህ አስጨራሽ ክርክር ከአሜሪካ ተባሮ ወደ ህንድ እንዲመለስ ተደርጓል። ኦሾም በህንድ ውስጥ እንዳለ በ58 ዓመቱ ህይወቱ ማለፉ ተሰማ። ዛሬ ላይ ሰዎች ማህበራዊ ሚዲያዎች ላይ የሚዘዋወሩት የኦሾ የፍቅር ጥቅሶች ሰላማዊ ቢመስሉ ከጀርባ የነበረው ታሪክ ግን በስልጣን በገንዘብና በክፋት የተሞላ ነበር። እነዚህ የተለያዩ ሁለት ሰዎች ታሪክ የሚያስተምረን ነገር ቢኖር ሰዎች ምንም ያህል ጥሩ ቢሆኑና ጻድቅ ቢመስሉ ከጀርባቸው የተደበቀ ለገንዘብ ለክፋት የሚሰግዱ መጥፎ ድብቅ ማንነት ሊኖራቸው እንደሚችል ነው። ይህም ድብቅ ማንነታቸው ጊዜውን ጠብቆ ለሰዎች ይፋ እንደሚሆንና እንደሚያዋርድ ነው። እኛ ሰዎች ሁለት ማንነት የሌለን ላመነን የታመንን ስልጣንን ለመጥፎ የማንጠቀም መልካም ሰዎች እንሁን እያልኩኝ የዛሬን እዚህ ጋር በቃው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ በቀጣይ በሌላ ታሪክ እስክመጣ መልካም ጊዜ ይሁንላችሁ። 911, what's your emergency?